ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን የቲኤምኤች ሚዲያ ዳሰሳኑም እየተከታተላችሁ የምትገኙት የተለያዩ መረጃዎችን ይዤ ወደ እናንተ ቀርቤያለሁ። እስከ ፕሮግራማችን መጨረሻ ከኛ ጋር ቆይታችሁ እንድትከታተሉ በክብር ጋብዛለሁ። እንግዲህ ዋና የዕለቱ ይዘቶች ወደ እናንተ ከማቅረብ በፊት የዕለቱ ምርጥ ፎቶዎች ሁለት ምርጥ ፎቶ ወደ እናንተ ላድርስ። ብዙ ማህበራዊ ሚዲያ ዛሬ ተቆጣጥሮት የዋለው በተለይ አንደኛው የዶክተር ደብረጽዮንና የትግራይ መከላከያ ሰራዊት አባል ለሙርከኛ የኢትዮጵያ ሰራዊት ውሃ ሲያቀብል የሚያሳየው እጅግ ማራኪ እጅግ ልብ የሚነካ ፎቶ ነው። የኢትዮጵያ ሚዲያዎች ሰሜን እዝ አረዱት፣ ቆረጡት፣ ስንት ግፍ ፈጸሙበት ሲል የነበረው የኢትዮጵያ ሚዲያ እንግዲህ ይሄ ፎቶግራፍ በጣም ገላጭ የሆነ ፎቶግራፍ ነው። ምን ማለት እንደሆነ መከላከያ ወታደር ለወታደር እንዴት እንደሚራራ ዲሲፕሊን የትግራይ መከላከያ ሰራዊት ዲሲፕሊንም ቁልጭ አድርጎ የሚያሳይ የኢትዮጵያ መከላከያ ሰራዊት ሙርከኞች እንግዲህ ከሙርከኛ ርክክብ በኋላ ራሳቸው መጥተው በቃላቸው የሚሰጡት ጉዳይ ቢሆንም ይሄ በጣም የዕለቱ ምርጥ ፎቶ ብዬ እኔ መርጬዋለሁ። ሌላው ዶክተር ደብረጽዮን ፎቶግራፍ ነው። የትግራይ መንግስት ሌጂቲሜት ጋቨርንመንት ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል አዲስ ፎቶ ዛሬ ጌት ኢሜጅ ለዓለም ይፋ ያደረገው የተለያዩ ሚዲያዎች ኒውዮርክ ታይምስ ጭምር የተለያዩ ሚዲያዎችን የተጠቀሙበት የዕለቱ ምርጥ ፎቶ ብዬ ሁለቱን ወደ እናንተ አድርሻለሁ። እንደወደዳችሁት እርግጠኛ ነኝ። ያው ጠላትን ወዳጅም የሚወደው የመጀመሪያ ፎቶ እንደሆነ አውቃለሁ፣ ግን ሁሉም በጋራ የሚወደው ይሄ ግን ኤክስክሉሲቭሊ ማን እንደሚወደው እናውቃለን። ኤክስክሉሲቭሊ ማን እንደሚወደው እናውቃለን፣ ግን ያው የዕለቱ ምርጥ ፎቶ ነው ሁለቱ። ሌላው የጋዜጠኞች እስራት ጉዳይ ነው። የአውሎ ሚዲያ 12 ጋዜጠኞች ስታፍ አባላት የቴክኒሻን ጭምር መታሰራቸው ይታወቃል። የኢትዮ ፎረም ጋዜጠኞች ያየሰው ሽመልስና አበበ ባዩ የት እንደታሰሩ ቤተሰብ ማወቅ አልቻልንም። የህግ ባለሙያዎችን የት እንደታሰሩ ሊያውቁ አልቻሉም። በ48 ሰዓት ወይ እስር ቤት ወደ ፍርድ ቤት መቅረብ አልቻሉም። ልብስ፣ ምግብ ለመውሰድ አድራሻ አጥተናል ብለዋል ቤተሰቦቻቸው። የህግ አማካሪዎቻቸው የእነዚህ ሰዎች አድራሻ ማግኘት አልቻልንም የሚል መረጃ ደርሶናል። በተለያዩ የኢትዮጵያ ከተሞች እንግዲህ ተጋሩ እየታሰሩ በሰፊው ይሄን በተለያዩ ማህበራዊ ሚዲያም በቲኤምኤችም በሌሎች ሚዲያዎችም በትግራይ የነበረው የ10 ቀን ጦርነት የተማረኩ የኢትዮጵያ ምርኮኞች
ኢትዮጵያ መከላከያ ሰራዊት ሙርከኞች ሲታይ ውሸት ነው ሲሉ ቆይተው ቀስ በቀስ እየገባው ሲሄድ መዋቅር ባይ ዲዛይን መንግስት በራሱ መዋቅር በባለስልጣናቱ ጭምር በተቀናጀ መልኩ በቢሸፍቱ ዛሬ ለምሳሌ ቢሸፍቱ ደብረ ዘይት በርካታ ተጋሩ